ተዋናይት ፊናን ህድሩ እና የ10 ዓመቱ ፍቅረኛዋ ፍቅረአብ። ይህ በሰይፉ ፋንታሁን የታጀበ የሽምግልና ስነ ስርዓት ለምን መነጋገሪያ ሆነ? ታዋቂዋ ተዋናይትና የማስታወቂያ ባለሙያ ፊናን ህድሩ በዛሬው ዕለት በቤተሰቦቿ ዘንድ የሽምግልና ስነ ስርዓት ተፈጽሞላታል። በሴት በኩል ሽምግልና ሆኖ የመራው የማስታወቂያ ባለሙያው ዘላለም ኩራበቸው ሲሆን የታዋቂው ጋዜጠኛ ሰይፉ ፋንታሁንም በሽምግልናው ላይ ተገኝቷል። በሂደቱ ላይ ግን ያልተጠበቀ ውጥረት ተፈጥሮ ነበር። የፊናን ሽምግሎች ልጁ ከዚህ በፊት የትዳር ታሪክ አለው ወይ የሚሉ ጠነካራ ያለ ጥያቄዎችን በማንሳት የወንዱን ወገን ለደቂቃዎች ከቤት አስወጥተው እንዲቆዩ ያደርጓቸዋል። የወንዱ ወገን በስጋት ቢጠባበቅም በመጨረሻ ላይ ግን የማይፈታት ሚስቱ ትሁን የሚል አስደሳች ምላሽ ተሰጥቷል። ፊናን ህድሩ ገና በለጋ ዕድሜዋ ማሬ በተሰማው የሙዚቃ ክሊፕ ነው የታወቀችው። በመቀጠልም ማነቂያና ደሃ በተሰኙ ፊልሞች ላይ በመሪ ተዋናይነት ሰርታለች። በአሁኑ ወቅቱ በኢንስታግራም ከ1 ሚሊዮን በላይ ተከታዮች አሏት። መጀመሪያ ላይ 600 ብር ብቻ ይከፈላት በነበረው ግን አሁን ለአንድ ማስታወቂያ በሚሊዮኖች የምትከፈል ስኬታማ ሴት ሆናለች። ይህ ለሁላችንም ያስተምረን ነገር ቢኖር ከ10 ዓመት ትዕግስት በኋላ የሚመጣንን የፍቅር ውጤትና በጥረታችን ከትንሽ ተነስተን ትልቅ ደረጃ መድረስ እንደምንችል ነው። እኛ ኢትዮጵያውያን ለባህላችንና ለሽምግልና ስነ ስርዓት የምንሰጠው ክብርም ትልቅ ነው። ለፊናንና ለፍቅረአብ መልካም የትዳር ዘመን ይሁንላቸው። እናንተስ በዚህ የሽምግልና ሂደት ላይ ምን ተሰማችሁ? አስተያየታችሁን በኮሜንት አጋሩን።